ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ እንግዲህ አርሴ በሚያናድድ ሁኔታ ተሸንፏል። ስለ ኳስ አላወራም። ከአእምሮ ጤና ጋር የተያያዘ አንድ ታሪክ ነግራችኋለሁ። ርዕሱ ትንሽ ብቻ የሚል ነው። ሮበርት የሚባል አንድ ከተማ ውስጥ የሚኖር ከባድ የአእምሮ ህመም ሲቪየር ሜንታል ኢልነስ ያለበት ሰው ነበረ። ከቤት አይወጣም። መድኃኒቱን በየጊዜው የአክት ሰራተኞች እየመጡ ይሰጡታል። ከሰው ጋር አይገናኝም። ስራ የለውም። ቤት ነው የሚያሳልፈው። ሬዲዮ እያዳመጠ ይውላል ቀኑ ሙሉ። ከዛ ላ ለእሱ ሰርቪስ የሚሰጡት ድርጅት አንድ ሶሻል ወርክ ተማሪ ትሄዳለች ኢንተርንሺፕ እና ሂጂና እዚህ ቦታ ላይ ሮበርት የሚባል ሰው አለ፣ ኢቫሉዌሽን ሰርተሽ ሪፖርት አቅርቢ ትባላለች። ከዛ ሄደች፣ ሮበርትን አየችው፣ ቤቱን አየች ወዘተ። ከዛ አስተማሪዋ ጋይዳ ሪፖርቷን ይዛ ስትቀርብ እንዴት ነው አለቻት። እኔ እንደሱ አይነት ችሎታ ያለው ሰው አይቼ አላቅም አለች ተማሪዋ። አስተማሪ የምን ችሎታ ነው የምታወሪው ስትላት ልክ እንደ ሮበርት ትዕግስት ኖሮት ቁጭ ብሎ ሬዲዮ የማዳመጥ ችሎታ ያለው ሰው እኔ አይቼ አላቅም። ከዛ ሌሎቹንም ነገሮች ነገረቻት። እስካሁን እንግዲህ የነበሩት ሰዎች እንዳለ የሚያወሩት ስለ ህመሙ ስላለበት ችግር፣ ቤቱ ተዝረከረከ ምናምን የሚለውን ነው። ትንሽ ሀሳባቸውን እና ትኩረታቸውን ለወጥ ያደርጉ ግን የሮበርትን ችሎታ ማየት ይችሉ ነበር። ተማሪዋ እንግዲህ ያንን ማየት ቻለች። ከዛ ምን አደረገች? በአካባቢው የሬዲዮ ጣቢያ አለ። ሄደችና ሰዎቹን አናገረችልን። እኔ አንድ ማውቀው ጎበዝ ሰው አለ እና በጣም የማዳመጥ ችሎታ አለው። ከዛ በኋላ እናንተ ደዋዮች አድማጮች የሚልኩላችሁን መልእክት ሲደውሉ እንደዚህ ቁጭ ብሎ ሊመዘግብላችሁ ይችላል እና እንደዚህ አይነት ሰው በነፃ ሊያገለግላችሁ ፈቃደኛ ነው። እናንተ ትስማማላችሁ ወይ አለቻቸው። ደስ ይለናል፣ ችግር የለም አሉ። ሮበርት ሄደ፣ ቁጭ ብሎ ያዳምጣል። ከዛ ላይ እየለቀመ በጥንቃቄ እያንዳንዷን ነገር እየመዘገበ ማስታወቂያዎቹን፣ ደዋዮችን አስተያየት ወዘተ እያቀናጨ ይሰጣቸዋል። ከዛ ደግሞ ሮበርት አይሰለቸውም ሬዲዮ ማዳመጥ። ከዛ ሰዎቹ በጣም ደስ ብሏቸው የተወሰነ ገንዘብ መክፈል ጀመሩ ለሮበርት ማለት ነው። እና ልክ የመጀመሪያውን ደሞዝ እንዳገኘ በጣም ደስ አለው። ከዛ ላይ የሶሻል ወርክ ተማሪዋን ዛሬ ደሞዝ አገኘው በጣም ደስ ብሎኛል፣ ከስንት ዓመት በኋላ ለመጀመሪያ ጊዜ ሬስቶራንት ሄጄ ልበላ ነው እና አብረን እንብላ እኔ ልጋብዝሽ ብሏት ይሄዳል። ከዛ አብረው እየበሉ ነገራት። በጣም በህይወቴ ትልቅ ነገር ነው ያደረግሽልኝ፣ ህይወቴን ነው የለወጥሽልኝ እና አሁን ስራ አለኝ አላት፣ ደሞዝ አለኝ አላት። ከዛ በኋላ ደግሞ ማህበራዊ ግንኙነት አለኝ፣ ከሰዎች ጋር ሄጄ እገናኛለሁ ምናምን እና ህይወቴን ለወጥሽልኝ አላት። እና ልጅቷ ኧረ እኔ ምንም አላደረግኩልህም ምናምን አለችው። ኤኒዌይ በዚህ ስቶሪ ውስጥ የምናየው ትንሽ ብቻ አስተሳሰባችንን መለወጥ። ሰዎች የአእምሮ ህመም ውስጥ ሊያልፉ ይችላሉ፣ ግን ከአእምሮ ህመሙ አሻግረን ችሎታቸውን ከአእምሮ ህመሙ አሻግረን አቅማቸውን ብንመለከት በጣም ትልልቅ ለውጦች ማድረግ እንችላለን እና ትንሽ ብቻ ብንለውጥ፣ ትንሽ አመለካከታችንን ቼንጅ ማድረግ ብንችል በጣም አስገራሚ ለውጦች ይኖራሉ። የአእምሮ ህመም ኢዝ አን ኤክስፒሪየንስ፣ ሰዎች የሚያልፉበት ኤክስፒሪየንስ ነው እንጂ የሰዎች ማንነት አይደለም። ይህንን ማወቅ ያስፈልጋል። ለምሳሌ በዝናብ ውስጥ ስናልፍ ዝናብ ይመታናል፣ ግን እኛ ዝናብ ነን ማለት አይደለም። እና በዛሬ እንግዲህ ይዤላችሁ ይህንን የመጣሁት መልዕክት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።